በእስልምና ልቧ ተማርኮ ከአላህ በስተቀር በእውነት የሚመለክ አምላክ የለም ሙሐመድም የአላህ መልእክተኛ ናቸው ብላ ከመመስከሯ በፊት በኦርቶዶክስ ሃይማኖት ውስጥ የሰንበት ተማሪ ነበረች። የዛሬዋ ሰለምቴ እንግዲህ ክርስትና ሃይማኖት ውስጥ ያለው በጣም ጎበዝና አክራሪ ከሚባሉት አንዷ ነበር። ሰንበት ትምህርት መማር ነበር። ቅዱስ በደንብ አውቆና ደግሞ ተግባራዊ ሲያደርግ ነው። እና እኔም በክርስትና ሃይማኖት ውስጥ ያለው መጽሐፍ ቅዱስን ማነብ ነበር፣ አውቅም ነበር። ሰንበት ትምህርት ስንማርም መንፈሳዊ ትምህርቶችን እንማር ነበር፣ መዝሙሮችንም እንማር ነበር ማለት ነው። የቀድሞዋ ሰንበት ተማሪ ስሟን እንዴት ታስተዋውቀናለች? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን እንኳን ደህና ቆየኸኝ። ውድና የተከበራችሁ የአሳቡል የሚና አባላቶች በሙሉ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። መጀመሪያ ለአላህ ሱብሓነሁ ወተዓላ ላቅ ያለ ምስጋና ይገባው። ይሄን ዲን አልእስላም ስላሳወቀን አውቀንም ስበቡን ያደረስና ስላለን አልሐምዱሊላህ። ወደ ጥያቄው ስገባ መጀመሪያ በክርስትና ሃይማኖት ውስጥ ያለው ስሜ ሰላማዊት ይባል ነበር። አሁን ሂክማ እባላለሁ። በክርስትና ሃይማኖት ውስጥም ያለው ስከተል የነበረው ሃይማኖት ኦርቶዶክስ ነበር። ወደ ሃይማኖት ንጽጽር መግባቷ መጽሐፍ ቅዱስን እንደ አዲስ እንድታጠና አድርጓታል። ከዚህ በፊት ያላስተዋለችው አንድ ነገርም ትኩረቱን ስቧታል። ሰንበት ተማሪ ሳለች የምታውቀውና የተማረችው አምላክ ሰው ሆነ፣ አምላክ አንድም ሶስትም ነው የሚሉ የክርስትና አስተምሮቶች ለካስ ከመጽሐፍ ቅዱስ ቃል ጋር ይጋጫሉ። ትክክል። ከክርስትና ሃይማኖት ወደ እስልምና ሃይማኖት የገባሁት ክርስትና ሃይማኖት ስህተት ሆኖ አግኝቼው ነው። ምክንያቱም የክርስትና ሃይማኖት አስተምሮትና የመጽሐፍ ቅዱስ አስተምሮት በጣም ልዩነት አላቸው። ለምሳሌ ክርስቲያኖች አምላክ ሰው ሆኗል ብለው ያምናሉ። መጽሐፍ ቅዱስ ደግሞ አምላክ ሰው እንዳልሆነ ይናገራል። ትንቢተ ኢሳይያስ 46:5 ላይ በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማንስ ጋር ታስተያዩኛላችሁ ይላል። እዚህ ላይ በማን ትመስሉኛላችሁ የሚለው አምላክ ሰው ሆኗል የሚለውን ያፈርሳል ማለት ነው። የእነሱን አባባል አይቀበልም ማለት ነው መጽሐፍ ቅዱስ እና እነሱ የሚከተሉ የመጽሐፍ ቅዱስን አይደለም ማለት ነው። ትንቢተ ሆሴዕ 11:9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና ይላል። ክርስቲያኖች ደግሞ አምላክ ሰው ነው ብለው ያምናሉ። አምላክ ሰው ሆኗል ብለው ያምናሉ። እና ይሄን ደግሞ የእነሱን ሀሳብ ውድቅ ያደርጋል። አምላክ እንደሆነ እንጂ አምላክ ሰው እንዳልሆነ በግልጽ ይናገራል ማለት ነው። ክርስቲያኖች አሁንም አምላክን አይተነዋን፣ አምላክ ሰው ሆኖ አይተነዋን ብለው ያምናሉ። መጽሐፍ ቅዱስ ደግሞ አምላክን ማንም እንዳላየው በግልጽ ያስቀምጣል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔር እያየ አንድ እንኳን የለም ይላል። ክርስቲያኖች አምላክ ሰው ሆኖ አይተነዋን ይላሉ። መጽሐፍ ቅዱስ ደግሞ መቼም ቢሆን እግዚአብሔርን ያየ አንድ እንኳን የለም ይላል። እና እነሱ የሚከተሉ በራሳቸው መንገድ ነው እንጂ የመጽሐፍ ቅዱስን አይደለም ማለት ነው። በተጨማሪ ክርስቲያኖች አምላክ አንድም ሶስትም ነው ብለው ያምናሉ። መጽሐፍ ቅዱስ ደግሞ አምላክ አንድ አምላክ እንደሆነ፣ አምላክ እርሱ ብቻ እንደሆነ፣ ማንም ሌላ ከርሱ ሌላ ማንም አምላክ እንደሌለ በግልጽ ይናገራል ማለት ነው። ትንቢተ ኢሳይያስ 45:21 ላይ ያሳየሁም የተናገርሁም እኔ እግዚአብሔር አይደለሁምን? ከኔም በቀር ሌላ አምላክ የለም። እኔ ጻድቅ አምላክና መድኃኒት ነኝ፣ ከኔ በቀር ማንም የለም ይላል። እነሱ ሶስትዮሽ ወይም ስላሴ የሚለውን አምልኮ ከዚህ ጋር ይቃረናል ማለት ነው። ከነሱ ጋር ልዩነት አለው መጽሐፍ ቅዱስ ጋር። የነሱ አመለካከት ወይም የነሱ አስተምሮት ልዩነት አለው ማለት ነው። ወደ ኤፌሶን ሰዎች 4:6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት አለ። የነሱ አባባል ደግሞ አምላክ አንድም ሶስትም ነው ወይም ስላሴ የሚል ስያሜ ከሚሰጡት ጋር በጣም ልዩነት አለው። መጽሐፍ ቅዱስ በአጠቃላይ አምላክ አንድ እንደሆነ፣ አምላክ የሁሉ ፈጣሪ እሱን የሚመስል ማንም እንደሌለ፣ አንድ አምላክ እንደሆነ ከመጀመሪያው አንስቶ እስከ መጨረሻው ይናገራል ማለት ነው። እነሱ ግን የሚማሩት በመጽሐፍ ቅዱስ ሳይሆን በራሳቸው ፈጠራ ወይም በራሳቸው ፍልስፍና ነው ማለት ነው። ተወደውና ፍጹም ትክክል ብላ የኖረችበት ክርስትና ላይ የነበራት እምነት እንደ ጉም እየተበተነ ነው። ቢሆንም ተጨማሪ ማረጋገጫ እስክታገኝ ጥናቷን አላቋረጠችም። እንደ ሁለተኛ ስህተት የምወስደው ደግሞ መጽሐፍ ቅዱስ የፈጣሪ ቃል ነው ይባላል። ገብታ ስናነበው ግን ከፈጣሪ ቃል የማይጠበቅ ብዙ ለማንበብ የሚያሳፍሩ ወይም ለማንበብ የሚቀፍፉ ቃላቶች አሉ።
ይሄ እንዳለ ሆኖ ደግሞ ሶስተኛው ስህተቱ መጽሐፍ ቅዱስ እርስ በራሱ ይጋጫል። ማለት የሀሳብ ልዩነት አለ። የፈጣሪ ቃል ከሆነ ደግሞ የሀሳብ ልዩነት ሊኖር አይችልም። ለምሳሌ ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። እግዚአብሔር ሰውን ስለፈጠረ ተጸጽቷል። ሌላኛው ደግሞ ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይጸጸትም ዘንድ የሰው ልጅ አይደለም ይላል። ከዛሬ እንደተጸጸተ ይናገራል፣ ከዚህ ላይ ደግሞ እንደማይጸጸት ይናገራል። ስለዚህ ሌሎችንም ስህተቶች ጨምሮ ይሄንም ስህተቶች ጨምሮ ማለት ነው ክርስትና ሃይማኖት ስህተት መሆኑን ተረድቼ ወደ እስልምና ሃይማኖት እንድገባ አድርጎኛል። በእነዚህና በበርካታ ምክንያቶች ከክርስትና ልቧ እየሸፈተ የመጣው ሰላማዊት በተቃራኒው እንደ መጽሐፍ ቅዱስ ያልተበረዘው ቁርአን፣ ጠንካራ የአንድ አምላክ አስተምሮ ያለው ኢስላም እጅግ ሊማርካት ችሏል። እስልምና ሃይማኖት ትክክል ነው ያልኩበት ምክንያት ምንድነው? እስልምና ሃይማኖት አቋሙ አንድ ነው። እስልምና ሃይማኖት አምላክን ሰው ነው ብሎ አያምንም። እስልምና ሃይማኖት አምላክ አንድም ሶስትም ነው ብሎ አይቀበልም ማለት ነው። ይህ አቋም በማንኛውም ሰው በሁለቱ ሃይማኖት ንጽጽራዊ ሲያደርግ ወደ እስልምና የሚስበውና የሚማርከው አቋም ነው ማለት ነው። ምክንያቱም አምላክ እንጂ ሰው ስላልሆነ ወይም ደግሞ አምላክ አንድ አምላክ እንጂ አንድ ሁለት ስላልሆነ ማለት ነው። ቅዱስ ቁርአንም ሱረቱል በቀራ ቁጥር 163 ላይ አምላካችሁም አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም፣ እርሱ እጅግ በጣም ሩህሩህ አዛኝ ነው ይላል። በተጨማሪ ምዕራፍ 6 ቁጥር 102 ላይ ይህ ጌታችሁ አላህ ነው፣ ከእርሱ በቀር አምላክ የለም፣ ነገሩን ሁሉ ፈጣሪ ነው፣ ስለዚህ ተገዙት፣ እርሱም በነገር ሁሉ ተጠባባቂ ነው ይላል። ትክክል ነው። ይህን ቃል ሰምቶ ተግባራዊ የሚያደርግ ወይም በአንድ ፈጣሪ ቃል የሚመራ እስልምና ሃይማኖት ብቻ ነው ማለት ነው። ምንም እንኳ መጽሐፍ ቅዱስ ፈጣሪ አንድ አምላክ መሆኑን ቢናገርም ተከታዮች ግን ከመጽሐፍ ቅዱስ ተቃራኒ ነው እንጂ የመጽሐፍ ቅዱስን አይቀበሉም ማለት ነው። እና ትክክለኛ ጎዳና በአንድ ፈጣሪ የመካ እውነትን የሚናገር እውነትን የሚሰብክ እስልምና ሃይማኖት ብቻ ነው። በተጨማሪ ቅዱስ ቁርአን የአንድ አላህ ቃል ነው። የአንድ አላህ ቃል መሆኑንም ሱረቱል ምዕራፍ 17 ቁጥር 106 ላይ ቁርአንም በሰዎች ላይ በዝግታ ላይ ሆነህ ታነበው ዘንድ ከፋፈለው፣ ቀስ በቀስ ማውረድንም አወረድ ነው ይላል። ቁርአንም የአንድ አላህ ቃል እንደሆነ ግልጽ ማስረጃ ነው ማለት ነው። በተቃራኒ ክርስቲያኖች መጽሐፍ ቅዱስ የፈጣሪ ቃል ነው ብለው ያምናሉ። ምንም እንኳን ባይመሩበትም የፈጣሪ ቃል ነው ይላሉ። ግን ደግሞ ከመሀል ወይም ከባይብል ገብተን ስናነበው የሰው እጅ የተቀላቀለበት አለ። እንደ ምሳሌ ብንጠቅስ 14ቱ የጳውሎስ መልእክት ሁለተኛ ቆሮንቶስ 11:17 ላይ እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አይደለም ይላል። እዚህ ላይ ጌታ እንዳዘዘው ካልጻፈ ወይም ከፈጣሪ እንዳዘዘው እግዚአብሔር እንዳዘዘው ካልጻፈ በራሱ እጅ ከጻፈው የሱ ቃል ነው ማለት ነው። የሱም ቃል ተደባልቆበታል ማለት ነው። አንደኛ ወደ ቆሮንቶስ 16:21 ላይ እኔ ጳውሎስ ይህን ሰላምታ በገዛ እጄ ጽፌዋለሁ ይላል። እኔ ጳውሎስ ይህን ሰላምታ በገዛ እጄ ጽፌዋለሁ። እዚህ ጋር ጳውሎስ ራሱ በገዛ እጁ እንደጻፈው ያመለክታል። እና ሌሎችንም የምዕራፍ አንቀጾች ጨምሮ ከመጽሐፍ ቅዱስ ውስጥ ምንም እንኳን የፈጣሪ ቃል ነው ብሎ ቢያምኑም የተደባለቀ የሰው እጅ አለበት ማለት ነው። እና ትክክለኛውን ቃል ተናግሮ በቃሉ የጸና ትክክለኛውን ቃል ተናግሮ በአቋሙ የጸና ትክክለኛ ጎዳና እስልምና ሃይማኖት ብቻ ነው ማለት ነው። እስልምና ከማይናወጠው የአንድ አምላክ አስተምሮ በተጨማሪ ለሚነሱ ጥያቄዎች እንደ ክርስትና ምላሽ አልባ ለመሆኑ ከመስለምም በላይ የእስልምና ፍቅር ልቧ ውስጥ መንገስ ችሏል። እስልምና ሃይማኖት የማረከኝ ነገር ቢኖር ያው መጀመሪያ ከላይም በተወሰነ መልኩ እንደገለጽኩት ኢኽላስ ያለው ሃይማኖት ነው። በአንድ ፈጣሪ የሚመራ በአንድ ፈጣሪ የሚመካ አምልኮ ለአላህ ማድረግ ይሄ እንደ መጀመሪያ የማረከኝ ነገር ነው ማለት ነው። በሁለተኛ ደረጃ ደግሞ እስልምና ሃይማኖት ለማንኛውም ነገር ጥያቄ በሚገባ መልኩ
የተብራራና በቂ የሆነ መልስ አለው። ሁሉ ለውጥ ያበቃት አይኗንም ያበራላት በአንድ አጋጣሚ የስራ ባልደረባዋ ስጦታ ያበረከተችላት የሃይማኖት ንጽጽር መጽሐፍ እንደሆነ ትናገራለች። ከመስለሙ በፊት ቄስ በነበረ ሰለምቴ የተጻፈውን ይህን መጽሐፍ ማንበቧ የኖረችበትን ክርስትና እንደ አዲስ እንድትመረምር አድርጓታል። እስልምናን እንዳውቀው ወይም እንድረዳው ያደረገ ምክንያቱ መጀመሪያ ማንበብ ነው። ማንበብ ሙሉ አድርጋን ይባል የለ እውነት ነው። ብዙ ንጽጽር መጽሐፎች ነበሩ። ከዛ መሀል ግን እንዳጋጣሚ ሆኖ አነበብኩት ከጨለማ ወደ ብርሃን የሚለውን በአቡ ማራ የተዘጋጀውን መጽሐፍ ነበር። ያ መጽሐፍ ያዘጋጀው ሰለምቴ ነው። ከዛም በላይ ደግሞ እሱ ቄስ ነበር። በቄስናውም ሲሰሩ የነበረውን በአጠቃላይ እጠር ባለ መልኩ ክርስትናን የሚገልጽ እጠር ያለች መጽሐፍ አዘጋጅቷል። ጀዛኩም አላህ ኸይር። በዚህ አጋጣሚ ላመሰግን እወዳለሁ ሌሎችንም መጽሐፍ አዘጋጆች፣ የንጽጽር መጽሐፍ አዘጋጆች በሙሉ እና ያችን መጽሐፍ ካነበብኩ ጀምሮ ነው ህሊናዬ ጥያቄ ፈጠረብኝ ማለት ነው። ጥያቄዎቹንም ሊፈታልኝ የሚችልና ለጥያቄዎችን መልስ የሰጠኝ ክርስትና ሃይማኖት ሳይሆን እስልምና ሃይማኖት ነው። ሰዎች ፋብሪኬትድ ከሆነው ክርስትና ወጥታ ተፈጥሯዊ ወደ ሆነው ሃይማኖት ወደ እስልምና በገባችበት ቅጽበት ምን ተሰምቷት ይሆን? እስልምናን ስለተቀበለችበት ስለዛች ቀን፣ ስለዛች ደቂቃ፣ ስለዛች አጋጣሚ እንዲህ ታስታውሳለች። ሱብሃንአላህ። እስልምና ሃይማኖት የተቀበልኩ ጊዜ ወይም ሻሃዳ የወሰድኩ ጊዜ ሰዓት የአስር ሶላት ጊዜ ነበር። ሶላትን የጀመርኩ በሶላት ለአስር ነበር። ስሜቱ ወላሂ ምን ብዬ እንደምገልጽ ራሱ መግለጽ አልችልም። ስሜቱን ያየው ያውቀዋል። በጣም ደስ የሚል ስሜት ነበር። አንድ ሰው ካሰበው ደረጃ ሲደርስ ወይም ትልቅ ስልጣን አገኘ ሲባል ደስ ይለዋል ይባላል። እኔ ደግሞ የተሰማኝ ስሜት ልክ በሰማይ ሁሉ ስልጣን እንደተሰጠኝ ያህል ስሜት ተሰማኝ። ከደስታም ብዛት ከኔም አልፎ ሻሃዳ ያሳዙኝም እስከሚያለቅሱ ድረስ እስከዛን ድረስ የተሰማኝ ስሜት ነበር። እስካሁን ድረስ ራሱ ስሜቱ አይጠፋም። ህይወት በእስልምና አልሐምዱሊላህ በጣም ደስ የሚል ህይወት ነው። ለአላህ ሱብሓነሁ ወተዓላ ላቅ ያለ ምስጋና ይገባው። ሱም አልሐምዱሊላህ ላልተመሩትም አላህ ሱብሓነሁ ወተዓላ ይመራቸው፣ ለእኛም ለተመራነው ጽናትን ይስጠን። ሀቂቃ አንድ ሰው የተፈጠረበትን አላማና ትርጉም አውቆ መጓዝ ማለት በጣም ደስ የሚል ነገር ነው። አይደለም ይሄ ትልቁ ነገር ህይወት፣ ሃይማኖት መንገድ ራሱ ስንጓዝ የምንደርስበትን ቦታ የምንጓዝበትን አላማ ትርጉም ካላወቅነው ምክንያቱም ካላወቅነው መንገዱ ራሱ ሊከብደን ይችላል። ህይወት ደግሞ ምን ያህል እንደሚከብድ መገመት አያቅትም። በዓለም ላይ የተለያዩ ሃይማኖቶች ቢኖሩም እውነተኛ ህይወትን ወይም እውነተኛ ፈጣሪን አውቀውና ተረድተው የሚኖር እስልምና ሃይማኖት ብቻ ነው። ይህ ማለት እንደምትመለከቱት ወይም እንደምናየው ብዙ ሃይማኖቶች አሉ፣ ግን እያመለኩ እየተከተሉ ያሉት አምሳያቸውን ሰውን ነው። ከዚህ ሰው ከማምለክ ሰውን ከመከጀል ወጥተን ይሄን ዲን እስላም ማወቅ የተፈጠርንበትን አላማ ማወቅ ማለት መታደል ብቻ ሳይሆን መመረጥ ነው። እውነተኛ ህይወትን ማወቅ ማለት መመረጥም ጭምር ነው ማለት ነው። እና በዓለማችን ላይ ብዙ ሃይማኖቶች ቢኖሩም ህይወትን ግን እውነተኛ ህይወትን አግኝተው እየኖሩ አይደለም። ሰውን አንድ ሰው ከሰው ከከጀለ ያ ሰው አምሳዩ እስከሆነ ድረስ እውነተኛ ደስታ ሊሰጠው አይችልም። ወይም የተፈጠረበትን አውቆ ፈጣሪውን እስካላወቀ ድረስ እውነተኛ ህይወትን ማወቅ አይችልም ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ሱረቱል ሙእሚኑን ቁጥር 115 ላይ ለከንቱ የፈጠርናችሁ መሰላችሁን ይላል። ትክክል ነው። አንድ ነገር እኛ ስንሰራ ለተግባር ወይም ለሆነ ነገር ፈልገ ነው ሲሆን አላህ ሱብሓነሁ ወተዓላ ደግሞ እኛን የፈጠረን እሱ እንድናመልከው እሱን በብቸኝነት እንድንከጅል ሁሉን አምልኮን ለአላህ እንድናደርግ እንጂ አምልኮን ለመሰል ፍጥሮች ለመሰሎቻችን ልናደርግ አይደለም። እና ህይወት በእስልምና በጣም ደስ የሚል ህይወት ነው። በጣም የሚያጓጓ ህይወት ነው። እውነተኛ ደስታንም አግኝተን ደስ የሚል ህይወት እየኖርን ነው ማለት ነው። ሚስጥረ ስላሴው ዥንብር ተላቃ አንዱን አምላክ በብቸኝነት በማምለክ እርካታ የተሞላ እስላማዊ ህይወት እያጣጣመች የምትገኘዋ የቀድሞዋ ሰላማዊት የአሁኗ ሂክማ እሷ ጥላው የሄደችውን ጨለማ ውስጥ አሁንም ድረስ ያሉትን እንዲህ ትመክራለች። የማስተላልፈው መልእክት ቢኖር ምንድነው? አብዛኞቹ ኦርቶዶክስ ሃይማኖት ተከታዮች ከ100% 80% የሚሆነው እውነትን ያውቃል። ይህ ማለት ምንድነው? ፈጣሪ አንድ ፈጣሪ እንደሆነ ያውቃል። ፈጣሪ እንዳልተወለደ እንደማይወለድ እንደማይሞት እንደማይሰቀል ለይተው ያውቃሉ። ከራሴ ጓደኞችም ጀምሮ ማለት ነው እየሰሙኝ ሊሆን ይችላል። ግን ይሄን ለይተው እያወቁ እስልምና ሃይማኖት ትክክለኛ ጎዳና መሆኑን እያወቁ ሰውን እየፈሩ
ከጥንታም አንስቶ የመጣ ከዘሮቻችን የመጣ ሃይማኖት ክርስትና ምናምን እያሉ እውነትን እያደፋፈኑ በውሸት የሚያለባብሱ አሉ። እና እነዚህ እናንተ እውነትን እያወቃችሁ ወደ ኋላ ትሸሹ፣ ወደ እውነትን ወደ እስልምና ሃይማኖት ግቡ። ህይወት አጭር ናት። መቼ እንሙት መቼ ወደ ጌታችን ከፈጣራችን ጋር እንገናኝ አናውቅም። ዱንያ ተጠቀሙባት ነው የምል። ስለ ሁለቱ ሃይማኖት ደግሞ እውቀት የሌላቸው ሁለቱን ሃይማኖት መቼም ሁለት እውነት አይኖርም። አንድ እውነት ነው አለ። ከእስልምናና ከክርስትና አንዱ ሃይማኖት ትክክለኛ ሃይማኖት ነው ማለት ነው። እና ሁለቱን ሃይማኖት በማነጻጸር የንጽጽር መጽሐፎችን በማንበብ መጽሐፍ ቅዱስ የሚባለውንም እስኪ ክርስቲያኖች ገልጣችሁ አንብቡት። ገልጣችሁ ካንበባችሁት እኮ ወደ ቀጥተኛ ጎዳና ይመራችኋል። ያለምንም መካሪ ያለምንም ተመካሪ ማለት ነው። እና እስኪ መጽሐፋችሁን ገልጣችሁ አንብቡት። አብዛኛው ትራስ ነው ያደረገው። መጽሐፍ ቅዱስን የሚያነበው የለም። ግን ያነበበውም እውነትን ቢያውቅም ደግሞ ለመግባት ይፈራሉ። ከዘር የመጣ ሃይማኖት ከአባቶቻችን የመጣ ሃይማኖት ምናምን የሚለው ተረታችሁን ወደ ኋላ ትታችሁ በእውነት ላይ ኖሩ፣ በእውነት ላይ ተጓዙ ነው የምለው። እና አላህ ሱብሓነሁ ወተዓላ የመራንንም ጽናትን ይስጠን በዲናችን። ላልተማሩትም አላህ ሱብሓነሁ ወተዓላ ቀጥተኛው መንገድ ይምራቸው። እንዲህ በሚለው የጌታ አላህ ቃል ሰናበታችኋለሁ። ሰላም። ለእነርሱም አላህ ያወረደውን ተከተሉ በተባሉ ጊዜ አይደለም አባቶቻችን በእርሱ ላይ ያገኘንበትን ነገር እንከተላለን ይላሉ። አባቶቻቸውም ምንም የማያውቁና ወደ እውነትም የማይመሩ ቢሆኑ ይከተሏቸዋል።